ብርቅዬው ጥብቅ ጨዋታ በረቡዕ ዕለት የስፔን ጋናዎችን አገናኛሉ አለ። የአውሮፓ ቻምፒየንስ ሊግ ባርሴሎና ከአትሌቲኮ ማድሪድ ያገናኛል ተባለ። ሁለት ፈርጣማዎች ሊገዳደሉ ሆነ። የመጀመሪያውን ዙር በካምፕ ኑ ስታዲየም በባርሳ ሜዳ መጫወት ጀመሩ። ጨዋታውን ገና ሳይጀምሩ ዛቻና ማሳሰቢያ ግምት ሁሉ ከየአቅጣጫው መጣ። እንዲህም ተባለ። የአትሌቲኮ አሰልጣኝ ዲዮጎ ሲሞን ቀጠለ። በቻልነው አቅም ለማሸነፍ እንሞክራለን አለ። ሃንሲ ፍሊክም ቀጠለ። መሳሳት ዋና ያስከፍለናል፣ ተጋጣሚያችን የባላንጣችን ጎረቤት ነው አሉ። ሰላም የተወዳጁ የቻናሉ ቤተሰቦች፣ ዛሬ ስለ ባርሳና አትሌቲኮ ጨዋታ ሰፋ አድርገን ልናይ ወደድን። ኳስን ከልብ ከወደድክ ቻናሉን ሰብስክራይብ፣ ላይክ እና ደወሉን በመጫን አብራኝ ቆይ እላለሁ። አብራችሁን ቆዩ። ሁሉም ተጫዋቾች ወደ ሜዳ መግባት ጀመሩ። ባለሜዳው ባርሴሎና 4-2-3-1 በሆነ አሰላለፍ ወደ ሜዳ ገባ። በረኛ ጆ ጋርሺያ ተከላካዮችን ኩንዴ፣ ጆ ካንሴሎ፣ ሱባርሲ እና ኤሪክን፣ መሃል ሁለቱ ደግሞ ማርቲን እና ኦልሞ፣ በግራና በቀኝ ራሽፎርድን ከያማል፣ በብቸኛ አጥቂ ደግሞ ሌዋንዶስኪ ሆነው ገቡ። ባርሴሎና ጀማሪውን በደጋፊዎች ጩኸት አትሌቲኮችን አወከ። አትሌቲኮም ቀጠለ። 4-4-2 በሆነ አሰላለፍ ወደ ሜዳ ገባ። በረኛ ሙሶ፣ ተከላካይ ሮክትሪ፣ ሞሊና፣ ሃኒኮ እና ሌኖማርድ፣ መሃል ደግሞ ኮኬ፣ ሎሬንቴ፣ ጎሊያኖ እና ሉክማን፣ ሁለቱ ቤስት አጥቂዎች ደግሞ ግሪዝማን እና ጁሊያን አልቫሬዝ ሆነው ገቡ። ቀይ በነጭ ለባሾቹ ማንም አልገመታቸውም። ጨዋታውንም እንግዳ የሆኑት ክለብ አትሌቲኮ ማድሪድ ቀይና ነጭ ለባሾቹ ጨዋታውን ጀመሩ። ገና በሶስተኛው ደቂቃ ራሽፎርድ የአትሌቲኮ ጎል ክፍል ማስጨነቅ ጀመረ። ሆኖም ግን አልተሳካለትም ነበር። በ5 ደቂቃ ሳይሞላ ከሁለቱም ቲሞች 3-3 ሙከራ ተካሄደ። ጨዋታውም መጣጣፉን ቀጠለ። አትሌቲኮዎች በመልሶ ማጥቃት፣ ባርሴሎና በመንቀጥቀጥ እርስ በእርስ ሳይፈራሩ መጫወት ጀመሩ። ገና በ17ኛው ደቂቃ ለያማል ተሻገረለት፣ ለራሽፎርድም ሰጠው፣ አስቆጠረ። ደስታውንም ሳይጨርሱ ከጨዋታ ውጪ ኦፍሳይድ ተባለ። መብላቷን ሳታቅ እጇን ታጠበች እንዳሉት ቀጠለ ቅጥቀጣው። በአትሌቲኮ የጎል ክፍል መናወጥ ጀመረ። ባርሴሎና መረጋጋትን አጥተዋል። ከዚህ ራሽፎርድ፣ ከዚህ ያማል፣ ከዚህ ሌዋንዶስኪ ተመላላሽ ተከላካዮቹም የሆነ ጆ ካንሴሎ የአትሌቲኮን ፔናልቲ ክፍል እንቅልፍ ነሱት። አትሌቲኮም የዋዛ አልነበሩም። አካውንተር በመጫወት ተክተው እየጠበቁ ነበር። እንደ ድልም ሆኖ አንድ ኳስ አመለጠች። በካውንተር አታክ ወደ ባርሳ ሜዳ ክፍል መገስገስ ጀመረ። ሱባርሲም እድል ያጣ ይመስላል። አጥቂውንም መታው። በቅርብ የነበረው የአልቢትር ውሳኔ ሰጡ። ቀይ ካርድም መዘዙ። ዳኛው ላይ ጥያቄ ሲበዛባቸው ቫር ለማየት ወሰዱ። ደቂቃው 43 ነበር። በቫርም አይተው ካረጋገጡ በኋላ ቀይ ካርዱን አጸደቁት። ሱባርሲ በቀይ ወጣ። ባርሴሎናም በ10 ተጫዋቾች ገባ። ቅጣት ምቱንም ሊሞት ተዘጋጁ። ከዚህ ግሪዝማን፣ ከዚህ አልቫሬዝ። ካሜራውም ወደ አልቫሬዝ አዞረ። አልቫሬዝ መታ። 90 ዲግሪ ላይ አስቆጠረ። ወዘው የአትሌቲኮ ደጋፊዎች በባርሳ ሜዳ ደስታቸውን በኃይለኛው ገለጹ። ባርሳ 0 አትሌቲኮ 1። 45 ሞላ። ተጨማሪ 4 ደቂቃ ዳኛው አሳየ። ባርሳዎች ለፉ፣ አልሆነም። በዚህ መልኩ የመጀመሪያው አጋማሽ አለቀ። አልቫሬዝ በራሱ እድል ራሱ ጎል ማስቆጠሩ ራስ መታት የሆነባቸው ይመስላል። ባርሴሎና አትሌቲክ ወደ ሁለተኛው አጋማሽ አለፉ። ሁለቱም ወደ ሜዳ ገቡ። ባርሴሎና ጀመረ። ባርሲያ ቀይ የወጣበት አይመስልም ነበር። አሁንም ክለቡ በራሽፎርድ ስር የተደገፈ ይመስላል። ራሽፎርድ የጎል ቻንስ ፈጠረ። ቅጣት ምትም አገኘ። ቅጣቱን መታ። እንደፈለገውም አልሆነለትም። በንክኪም ወጣ። ባርሰሎናዎች 60 ደቂቃ እስኪሞላ እንኳን እረፍት አልሰጡም ነበር። ሙከራውም ቢሆን ለ16-4 በሆነ ሰፊ የጎል እድል ባርሳ እየገዘገዘ ነበር። ብዙ የጎል እድሎችን መፍጠር ቻሉ። እንደዛም ሆኖ ግን ለባርሳ ጎል አልተመቻቸለትም፣ ጠመመበት። ቲኪታካውንም ማስኬድ ጀመሩ። እንደዛም ሆኖ ግን ቀይ ነጭ ለባሾቹ በቀላሉ የሚረቱ አልነበሩም። በሰባኛው ደቂቃ የባርሳ ተስፋ የጨለመ 9 ቁጥሩ አጥቂ ሶርሎስ የተሻገረለትን ኳስ አስቆጠረ። ባርሳ 0 አትሌቲኮም 2 ሆነ።
ጨዋታው ቀጠለ፣ ጦዘ፣ አለቀ። አልቫሬዝ ይለያል። አልቫሬዝ አትሌቲኮን ይዞ መሰለ። ባርሳ ድነት አሁንማ ቀረ። ቪስካ ባርሳ ማለት አትሌቲኮ ከወዲሁ በላጹን መፍቻ ዱለት። አመሰግናለሁ። ቀጣዩን ጨዋታ ግን ማን ያሸንፍ ይሆን? ባርሴሎና ቀልብሶ ካምባክ በልቶ ወደ ቀጣዩ ወደ ግማሽ ፍጻሜ ያልፍ ይሆን ወይስ አትሌቲኮ ማድሪድ በሜዳው ይህንን ውጤት ያስጠብቃል የሚለውን ቀጣይ ጨዋታ በሰፊው የምናየው ይሆናል። አመሰግናለሁ። ቻናሉን ሰብስክራይብ፣ ላይክ እና ደውሏን ተጫኑላለሁ። አብራችሁኝ ስላያችሁኝ እጅግ አድርጌ አመሰግናለሁ። ቴንኪዩ